ያዘጋጁበት ምክንያቱ ቴዲ ነው የስምንቱ ዘፈን ደራሲ ባለቤት እሱ ነው ዘፈኖቹን ግጥሞቹንም ዜማዎቹንም የደረሳቸው ቴዲ ነውና ቀስ በቀስ የተጠራቀሙ ናቸው ሲመቸን የሰራናቸው ነበሩ የተቀመጡ እነሱን እንደገና እንደ አዲስ ደግሞ ሌላ ጊዜ ደስ ሲለው ደግሞ አንዳንድ ቀን እንደገና ቴዲ ይደርሳል ሌላ አዲስ ነገርና ይሰጠኛል በዛ አንደኛው ጊዜ ፈጀብንም የሱን ጉዳይ ነው ከሁሉ ግን ሌላ ደስ የሚያሰኘኝና በጣም የወደድኩት ነገር አሁን ደጃዝማች የሚለውን ዘፈን በሚደርስበት ሰዓት ላይ ቴዲ ከኔ የበለጠ እሱ ነው ስራው ላይ ቁጭ ያለው እውነት ለመናገርና ቴዲ አንድ ስራ ከጀመረ እስከ መጨረሻው ድረስ ሳይደክመው ሳይታከት የራሱን ስራ ብቻ ሳይሆን ለሰውም ስራ ቢሆን እንግዲህ እኔ የራሴን ልናገር ሳይሰለች ነው አንድ ስራ ሲሰጥ እንደራሱ አድርጎ ነው የሚቀመጠው ስራው ላይ እና ከድርሰቱ ጀምሮ ከሰጠኝ ቀን ጀምሮ ወደ አሬንጀርም ጋር ሲሄድ አቤል አሬንጅ ሲያደርገው አብሮ ተቀምጦ ለሊት እኔ ሰልችቶኝ መሐከል ላይ ቤቴ በመሄድበት ሰዓት ቴዲ እስከ ጧት ድረስ ቁጭ ብሎ ነው ይሄን ዘፈን አሬንጅ ያደረገው መጨረሻ ላይ እንደው ዘፈኑ ሲወደው ራሱም የተወሰነ ፓርት ፊቸሪንግ ልግባ ብሎ እንደገና ግጥሙን ጻፈ ራሱም ዘፈነ እዛ ላይ አብሮኝ እና ጥሩ ውጤት አመጣ በጣም ነው የሚያምረው የቴዲ መኖር ደግሞ ልክ እንደ በረሃ ሀገር ስደተኛ እዛ ላይ እንደተጫወተው እዚህም ላይ አብሮኝ ሲዘፈን ዘፈኑን ከፍ አደረገው የፍቅር ፊት አውራሪ ሹማዛች ጤናዳይ ግባበ እንግዳይ እንግዳ ሌላውም ዘፈኖች ላይ የራሱ ዘፈኖች ላይ ቴዲ ወደ 4 ዘፈኖች ላይ በድምጽ መቀበልም ደግሞ ተሳትፏል ራሱን የቻለ ገጠመኞች ነበሩ በጣም ማስተዋወሰው ግን ደጃዝማች የተሰኘው ዘፈን ግጥምና ዜማው የቴዲ አፍሮ ነው እና በጣም የአደከመን ዘፈን እሱ ነበርና እሱን ገጠመኝ ማንሳት ፈልጋለሁ በዚህ አጋጣሚ ዘፈኑ በጣም ቆንጆ ዘፈን ነው ያው ቴዲም የምታውቀው ነው አይሰለችም አይደክመውም እና ወዲያው ሐሳብ ይመጣልታል ብዙ ሐሳብ ይመጣል ጨረስን ስንል አዲስ ሐሳብ ይመጣል ጨረስን ስንል አዲስ ሐሳብ ይመጣል መጨረሻን የምኩኩም ስርጭት አለን ዘፈኑ ከዛ ሌላ ሰው መጣና ሌላ ሰው እየሰማው ሁሉ ሰው ነው የወደደው ዘፈኑ የሰለቸን እኔና እሷ ብቻ ነን በደከመን በቃ በጣም ብዙ ጊዜ ነው የደጋገምነው አዲስ ሐሳብ ሲመጣ እና ለሆነ ለአንድ አመት ያህል አልሰማነውም እሱን ዘፈን ከአንድ አመት በኋላ ነው እንደ አዲስ ያው ስሰራውና እንደ አዲስ ስሰማው ይለያያል ሹማዛች ነዘዋሪ የፍቅር ፊት አውራሪ ሹማዛች ጤናዳይ ግባበ እንግዳይ እንግዳ ሰላም በመላው ዓለም የምትገኙ ኢትዮጵያውያን ደጃዝማች የተሰኘውን 8ኛ አዲስ አልበሜን ወደ እናንተ ለማድረስ ዝግጅቴን ጨርሻለሁ አመታትን በተሻገረው የሙዚቃ ህይወቴ በዜማዎች የተደሰታችሁ አይረሴ አጋጣሚዎችን በውስጣችሁ ያኖራችሁ አብራችሁኝ ያዜማችሁ ውድ አድናቂዎች በብዙ የተደከመበት ጡቅ የሙዚቃ ባለሙያዎች የተሳተፉበት ደጃዝማች የተሰኘው አልበሜ ሚያዝያ 24 2017 መደመጥ ጀምሯል በካሴትና በሲዲ ሙዚቃን ስታዳምጡ የኖራችሁ የሙዚቃ አድማጮቼ አሁን ደጃዝማች የተሰኘውን አልበሜን የዘመኑ ውጤት በሆነው በዲጂታል ሚዲያ አማራጮችና በራሴ የዩቲዩብ ገጽ እንዲሁም በዓለም አቀፍ የሙዚቃ መተግበሪያዎች ታገኙታላችሁ ሚያዝያ 24 ደጃዝማች ከጆሯችሁ ኩኩ ሰብስቤ
ተዘዋሪ የፍቅር ፊት አውራሪ ሱማዛጅ ጤና